አንድ ርዕስ ላይ ነው የምቆየው። መሳፍንት ምዕራፍ 6ን ያወጣችሁ እንድትቆሙ እና ጌታን ቃል ቆመን በብዙ አክብሮት። ሙዚቀኞቹ በጣም ጥሩ ናቸው፣ ደስ እያለኝ ነው ያያቸው ነበር። ወጣቶች ናቸው፣ የቱ ጋር እንዳሉ አላውቅም። እኔ ያ ሙዚቀኛ ወዳለው የት ነው ሙዚቃ ተጫዋቾች? እሺ፣ በጣም ጌታ ይባርካችሁ፣ በርቱ። እሺ፣ እንወዳቸዋለን። ደግሞ ቴንኪው አትሏቸውም? ምን ወሰደክ መሳፍንት ላይ እንደማትሉኝ ተስፋ አድርጋለሁ። የጌታን ቃል በኢያሱና በሳሙኤል መካከል ያለ መጽሐፍ ነው አይደል? በሁለት ትልልቅ ኩነቶች መካከል ያለ ብርቱ ታሪክ ያለበት መጽሐፍ ነው። ይገመታል አይደለም? የ325 አመት ታሪክ ወይም እዛ አካባቢ ታሪክ ያለው መጽሐፍ እንደሆነ ይታወቃልና እጅግ በጣም ወሳኝ በሚባል የትራንዚሽን ፔሪየድ ላይ ያለ አመታት ናቸው። ወደ ነገስታቱ ከሳሙኤል በኋላ ወደ ነገስታቱ ከመግባቱ በፊት እና ከኢያሱ መካከል ላይ ያለ ብዙ ሁኔታዎች የተፈጠሩበት ዘመን ነው። ከዛ ተነስቼ ወደ ብሉይም ወደ አዲስም ወደዚህም ወደዛም እያልኩ አብሬያችሁ ቆያለሁ። በአንድ ርዕስ ላይ ርዕሱን በኋላ ነግራችኋለሁ። ኢሳይያስ ዛሬ የምንነጋገረው ከቁጥር 1 እስከ ቁጥር 6 ነው። በጌታ ስም አነባለሁ። የእስራኤልም ልጆች በእግዚአብሔር ፊት ክፉ ስራን ሰሩ። እግዚአብሔርም በምድያም እጅ 7 አመት አሳልፎ ሰጣቸው። የምድያምም እጅ በእስራኤል ላይ ጠነከረች። ከምድያምም የተነሳ የእስራኤል ልጆች በተራራ ላይ በጉድጓድ እና ዋሻ ምሽግም አበጁ ይላል የእናንተ መጽሐፍ። እሺ፣ እስራኤልም ዘር በዘሩ ጊዜ ምድያማውያን አማሌቃውያንም በምስራቅም የሚኖሩ ሰዎች ይመጡባቸው ነበር። በእነርሱም ላይ ይሰፍሩ ነበር። እስከ ጋዛም ድረስ የምድሩን ቡቃያ ያጠፉ ነበር። ምግብንም ለእስራኤል አይተውም ነበር። በግ ወይም በሬ ወይም አህያም ቢሆን አይተውም። እንስሶቻቸውንና ድንኳኖቻቸውን ይዘው በብዛት እንደ አንበጣ ሆነው ይመጡ ነበር። ለእነርሱና ለግመሎቻቸው ቁጥር አልነበራቸውም። ምድሪቱንም ያጠፉ ዘንድ ይመጡ ነበር። ከምድያም የተነሳ እስራኤል እጅግ ተጠቁ። የእስራኤልም ልጆች ወደ እግዚአብሔር ጮሁ። ቁጥር 6:1-3 ከምድያምም የተነሳ እስራኤል እጅግ ተጠቁ። የእስራኤልም ልጆች ወደ እግዚአብሔር አረ ድምጻቸው አይሰማም። 1-3 ከምድያምም የተነሳ እስራኤል እጅግ ተጠቁ። የእስራኤልም ልጆች ወደ እግዚአብሔር ጮሁ። እንጸልያለን እንደቆም። እናመሰግንሃለን ቅዱስ አምላካችን እግዚአብሔር ሆይ፣ ምስጋናም ክብርም ታላቅነትም ላንተ ይሁን። አባት ሆይ፣ ደግሞ ያንተ ጊዜ ያንተ ፍቃድ ሆኖ እዚህ ካሉ ኢትዮጵያውያን ኤርትራውያን ጋር እንደገና ጸጋን እንድንከፋፈል እንደገና በህይወታችን እንዲሆን ይሁን ያልከውን ደግሞ እንድንሆን እንድናመልክህ እንድናገለግልህ እንድንታጠቅም ይህንን ክፍለ ጊዜ ስለሰጠህን ዓይኔም እንዳያቸው ምድሪቷንም እንድረግጥ ደግሞ ያንተ ፍቃድ ስለሆነ በአንተ ጊዜ ነገር ሁሉ ትክክል ስለነበር ስለ ሁሉ እንደገና እናመሰግንሃለን። ከዚህ ሰዓት ጀምሮ በሚሆነው ፕሮግራም ሁሉ የማንም የልብ ደስታ የሚጠበቅ ሳይሆን የአንተ ፈቃድ የሚጠበቅ እንዲሆን ይሁን ያልከው እንዲሆን ምናልባት ያልዘራኸው በእኛ ላይ የበቀለ ካለ እንዲነቀል ማትወደው ደስ ማትሰኝበት እኛ ቤት የከረመና የሰነበተ ነገርም ካለ ገበሬ አረምን ለመንቀል እንደማይራራ ከእርሻው ላይ ከላያችን ላይ እንድትነቅለው የጠዋት ጥሪ የጠዋት ልማችን የጠዋት ትንቢታችን ስለኛ በጠዋት የተነገሩ ቃሎች ሁሉ ደግሞ ተፈጽመው
በእድሜዎቻችን ሁሉ ያከበርንህ ያኔ ያልከንን ሁሉ የምንኖርበት ጊዜ እንዲሆን ህልማችንን እንድትነካው ጥሪያችንን እንድትቀሰቅሰው በውስጣችንም ደግሞ ያኖርከው ጸጋ እንደገና የሚገለጥበት ጊዜ እንዲሆን አመድ እንዲራገፍ ድካም እንዲነሳ ቀንበር እንዲሰበር ህዝብ ነፃ እንዲወጣ እየተሰማው እየታወቀው እንዲቀለው በጌታ በኢየሱስ ስም ጸልያለሁ። ምህረት በህዝብ ላይ ይሁን። ባሪያህን እርዳው። በሚሆነው ነገር ሁሉ ክብሩ ላንተ ይሁን። ለህዝብ በረከት ይሁን። ጠላቶቻችን እንደገና ይዋረዱ በጌታ በኢየሱስ ስም አሜን። ቴንኪው። አመሰግናለሁ። ያስተካከላችሁ ሰዎች ትንሽ መግቢያ ልስጣችሁና የማገለግልበት ዋናው ርዕስ እንግዲህ እንደሚታወቀው አሁን ያኔ ለመጀመሪያ ጊዜ የቅድሙ ጥሩ ነው በቃ አትንኩት እና ጀርመን ፍራንክፈርት የአብያተ ክርስቲያናት ኮንፈረንስ ነበርና የዛሬ 2 ዓመት ሄጄ ነበርና የሄድኩት ልክ እዚህ ወቅት አካባቢ ነበርና የ2 ሳምንት ዝግ ነበር። እኔ እንደዚህ አላቅምና የመንግስት ስራ ዝግ ነው። 2 ሳምንት ሞሎች ዝግ ናቸው። ምንም ነገር ዝግ ነው። በኋላ እዛ ያሉ አገልጋዮች ሲነግሩኝ ምናልባት ኦንላይን ከሆነ ካዩትም አላቅም የጰራቅሊጦስ ለ2 ሳምንት መላው ጀርመን ዝግ ነው። የጰራቅሊጦስ ሲዝን ማለት ነው። እና አሁን ያ ሲዝን ገብቷል እንደምታውቁት የፊታችን እሁድ ሳምንት ነው በዋናነት በመላው ዓለም የሚከበረው። እንግዲህ እናንተ ታከብሩ አታከብሩ አላቅም። እኛም በድምቀት የምናከብረው ፕሮግራም ነው። ሰው ሁሉ ስለሱ እንዲያስብ ይደረጋል። በየቦታው በጣም ትልልቅ ፕሮግራሞች ሲካሄዱም አይቻለሁ። በጣም ደስ አለኝ። ወደፊት ምናልባት በእኛም ሀገር ብሔራዊ በዓል ይሆናል ተብሎ ከሚታወቀው ወይም ከሚታመነው አንዱ የጰራቅሊጦስ ቀን ነው። ስለዚህ ይሄ ኮንፈረንስ እነዛ ቆዩ የተባለበት ወቅት ላይ ነው ያለ ነው እና ገጠመኙ ደስ አለኝ። ገጠመኝ ብቻ ግን አይመስለኝም። ምን እንዳገለግል ሳስብ አሁን ዛሬ ማገለግላችሁ የሆነ ቀን የሆነ ቦታ ሳገለግል ይደመቀልኝን አይደለም። በእውነት ጌታን ጠይቄ ነው ደግሞ ሳገለግል ተሰሙታላችሁ እና ፈለገ እግዚአብሔር ይሄ እንዲወራ እዚህ ርዕሱ የእግዚአብሔር መንፈስ ለቀናህለት በኃይል ይወርድብሃል በሚል ነው ማገለግለው። ሰምታችሁኛል? ለቀናህለት ለተቆጫችሁለት እንዲህ ብቻ ነው ወይ ይሄ ብቻ ነው ወይ ለምትሉ ውስጣችሁ ናፍቆት ጉጉት ጥማት ላለባችሁ ነው ማወራው። በመደበኛነት ለመካፈልም ከመጣችሁ ጊዜ ለለት ጉርሳችሁ ይሰጣችኋል በዚህ ቃል። ግን ደግሞ የተለየ የምትናፍቁ እና እንደዚህ ከእግዚአብሔር ጋር የተነካካ ጉጉት ናፍቆት በቃ አንዳንድ እልህ ቁጭት ውስጥ የሚከቱ ብዙ ነገር ውስጥ እንዳለን ታውቃላችሁ። እንዴት ባለ መጠን ቅድም ነው በሉት ያልኳችሁ ቃል ተጠቁ የሚል ቃል አለ አይደል? መጽሐፍ ቅዱስ ላይ ያልተለመደ ቃል ነው። ገብታችሁ ንኩትና ቃሉን ብዙ ፈልጉ፣ ብዙ አታገኙ። ውስን ቦታ ያለ ቃል ነው። እንደመጠቃት ደስ የማይል ነገር አለ የለም አይደል? መጠቃት ደስ አይልም። መጠቃት ኃይል አልባ መሆን ነው አይደል? ባለ ብዙ ተስፋ ሆኖ ግን ደግሞ በቃ አማራጭ የሌለው አይነት የሆነ ያለውን ነባራዊውን ታሪክ ሊቀይር የሚችል ምንም ጉልበት ያጣ ማለት ነው። እንዴት ፔንፉል ነው መጠቃት። ዝም ብሎ ጉልበተኛ ያጠቃው ሰው የለም እናንተ ሰፈር ድሮ ስታድጉ አገራችሁ እዚህ እንኳን በጣም መራራቅ ይበዛዋል። እና መጠቃት ቤተሰብ ሲጠቃ ወንድም ሲጠቃ እህት ስትጠቃ መርዳት ሳትችል በጣም ደስ አይልም። እና እኔም ደስ አይለኝም። አሁን ዝም ብሎ መጠቃት ደስ አይልም። ሲያቀት ማለት ነው እኮ በቃ አይደል? ምንም ማድረግ ሲያቀት ማለት ነው። ያውም ተስፋ እያለ ኪዳን እያለ እሱ ብቻ ደግሞ አይደለም ብርቱ የሆነ የእግዚአብሔር ጣልቃ ገብነት በህይወታቸው ሆኖ ከግብጽ በታላቅ ተአምርና ድል ይወጡ አስደናቂ ገድል በላያቸው ላይ ተፈጸመና ብዙዎች እንደሚስማሙበት በሙሴ የተሰሩ ተአምራት አልተደገሙም ተብሎ ይታመናል። የሚበዙት እነዛን ብቸኛ ተአምር የማየት ድል የነበራቸው አባቶች ያሏቸው በቅርብ እግዚአብሔር ቀና ቢሉ እነ ኢያሱ አብረዋቸው የነበሩ ከግብጽ የወጡ
እነ ኢያሱ የሚያውቁና ተአምራትን የዘገቡላቸው ሳይሆን የነገሯቸው በአካል የነበሩበት ዘመን ላይ የነኩት ታሪክ ያላቸው አይነት ሰዎች ናቸው። እና ይህንን የመሳሰለ ታላላቅ ገድል ትላንትናዎቻቸው ላይ አለ። እንደገና ደግሞ የነሱ በዚያ መኖር በራሱ የተአምር ምልክት ነው። ባሪያ ነበሩ ለ430 ዓመት አካባቢ። ብዙዎች እንደሚያምኑት ከነበረው ባርነትና ጭቆና የተነሳ እድሜዎቻቸው በጣም ያጥር ስለነበር ከ3 እስከ 5 ትውልድ የኖረ እንደሆነ ይታመናል በግብጽ። እና ያ ሁሉ አያቶቻቸው ዘርማንዘሮቻቸው ሲገብሩ ከነበሩበት ነፃ ወጥተዋል፣ እልል ብለዋል፣ ቀንበር ተሰብሯል፣ ቀና ብለዋል፣ ተዘምሯል፣ ከበሮ ተነስቷል፣ ባህር ተከፍሏል። ምን ያላዩት ተአምር፣ ምን ያላዩት ደም አለ፣ የበግ ደም። በታላላቅ ተአምራት የታጀቡ የነበሩ ናቸው። እጁን የለመዱ አይነት ሰዎች ናቸው። እግዚአብሔር በአሕዛብ መካከል ልክ ያዳምን ልጆች በለየ ጊዜ የአሕዛብን ድንበር በዙሪያቸው አቆመ እንደሚል ዘዳግም ላይ እነሱን ከለየ በኋላ ባይዘው አሁን ድረስ እስራኤል እንደዚህ ናት። በዙሪያዋ ወደ 22 ከ19 እስከ 22 አረብ አገራት ከበዋት ምትኖር ወይም ሙስሊም አገራት ከበዋት ምትኖር ናት። እና ልክ እንደዛ በጠላቶቻቸው መካከል አሰፈራቸው ይልና በማይነኩ ሆነው ተአምርና ድል ክብርን ጠግበው ዙሪያው ምንም ቢታጠርባቸው ሰማይ ተከፍቶላቸው ይኖር የነበሩና ጎረቤት አገር ባለ ሪሶርስ ያልተመሰረቱ በሰማይ ሪሶርስ የተመሰረተች አገር ናት እንደምታውቋት እስራኤል። እና በዚህ መጠን ታላላቅ ድሎችን ያውቁ የነበሩ ስለነበሩ ከዛ መኖር ሲጀምሩ ግን መሬት ላይ የነበረው ይሄ በኋላ ማነሳው በዋናነት የዛሬው መልእክቴ እንዳለው ሆኖ የነበረው ፈተና እና መጠቃት በዚህ ላይ ደግሞ ለ7 ዓመት አካባቢ ስለነበር አልገጥም አለ። ከትላንት ታሪካቸው ጋር ዛሬ ያለው ነገራቸው አይገጥምም። ትላንት እጅ ያዩ፣ ክብር ያዩ፣ ጣት ያዩ፣ የጌታን ምልክት ያዩ አባቶቻቸው ታላላቅ ገድሉን የእግዚአብሔርን ከጭንጫ ከመሬት ያልተነካካ ድንጋይ በድንጋይ የተነባበረ ከምንም ከመሬት ጋር ያልተነካካ ድንጋይ ላይ ጭንጫ ማለት ምንም እርጥበት የሌለው ወይም ተስፋ የማይደረግበት ከዛ ሲጠጡ አይናቸው ያየ የነበሩ ሰዎች እንዲህ አይነት የቅርብ ታሪክ ያላቸው ነው። የዛ ፍሬ ሆነው ነው እዛ ምድር ላይ የሚኖሩት። ግን ተጠቁ ይላል እና በቃ የወታደር ልጅ ነው የሚገባው ነው ይሄ። እና እዚህ ያላችሁ ወታደር ልጆች ሰላም ለእናንተ ይሁን። ይሄ መጠቃት በጣም ደስ አይልም። እና ይሄ ታሪክ የተዘገበበት ነው። በጣም የሚገርም እና ደግሞ የእግዚአብሔር መንፈስ ከዚህ በደና ሊያስተምረን እንዳለ በደንብ ተረድቻለሁኝ። እሱ ብቻ አይደለም የዚህ ታሪክ መነሻ እግዚአብሔር ለእስራኤል ተአምርንና ድል መውጣትን ከግብጽ ካወጣቸው በኋላ ከነዓንን ካወረሳቸው በኋላ የተፈጠረ ሲሆን እስራኤል እንደ መንግስት ተመስርተው መሪ የነበራቸው ጊዜ ላይ እንደ ሀገር ሆኖ ያኔ ሀገር የለንም ባሪያ ሆነን ተገዛን ባሪያንን እያሉ ነበር። አሁን ግን እነዛ ሁሉ ነፃ ከሆኑ ከተጎበኙ በኋላ ልክ ሚልኪያስ መጽሐፍ ስታጠኑ የሚልኪያስ መጽሐፍ እንዲጻፍ ምክንያቱ 70 ዓመት ከተፈጸመ በኋላ ከባርነት ባቢሎን ገዝተዋቸው ከነበሩበት 70 ዓመት እነ ኤርምያስ ተንብየው ነፃ ወጥተው ከመጡ በኋላ እንደ ሀገር ተመስርተው መቅደስ ካነጹ በኋላ የተፈጠረ መዝረክረክ ነው አይደል? እንደምታውቁት የሚልኪያስ መጽሐፍ እንዲነሳና እንዲላክ ምክንያቱ አይደል? ሚልኪያስ ማለት የስሙ ትርጓሜ ራሱ የእግዚአብሔር መልእክተኛ እንደማለት ነው። እና ገና እንደመጡ ተዘካላቸው ከባቢሎን መቅደስ ሰሩ፣ ምን አደረጉ? በቃ ተከበሩ። በዙሪያዎቻቸው እንዳውም ማንም ሰው እንዳይደፍራቸው እኔ ለእስራኤል በዙሪያዋ ቅጥር ነኝ በውስጧ ደግሞ ክብር ነኝ ብሎ እግዚአብሔር ተናግሮ እስራኤል ተከብራ መቅደሶቻቸው ታንጸው መቅደሱ ታንጾ ቤቶቻቸው በተሸለሙ ተሰርተው የተመቻቸ ጊዜ ልክ ሲመጣ መቅደስ መሄድ ተው አይደል? መነሻው ይሄ ነው። ሚልኪያስ የተጻፈበት ምክንያቱ ራሱ መቅደስ ብቻ አይደለም። ለመስዋዕት የነበራቸው ክብር ቀነሰ። አንካሳና እውር በግ ይልኩ ነበር። መቅደስም ሄድ አቆሙ። ቶራውን ዘጉት ወይም ቅዱሱን መጽሐፍ ዘጉት። በቶራው መመራት አቆሙ። ምክንያቱም ፈታሉ በኑሮ ተጀመረ። እና ቢታዩ የሚገርማችሁ ኢየሱስ ደግሞ ወደ ምድር ሊመጣ በስጋ ማለት ነው ማዘቅዘቅ የጀመረበትና ጠላው ቀድሞ ወደ ምድር እንደመጣ የሚታወቅበት ጊዜ ነው። እዛ ሰዓት ላይ ነው ብርቱ መዘናጋት ብርቱ የሆኑ መቀዛቀዞች በእነሱ መካከል ሲፈጠር ምን ጉድ ነው ብሎ እግዚአብሔር መልእክተኛ ልኳል። ይህን መልእክተኛ ደግሞ ለዚህ መጽሐፍ ነገ ነግራችኋለሁ። እና ምን ማለት ነው? እግዚአብሔር በባህሪው ድልን ካስጀመረን በኋላ እንድንሸነፍ ፍላጎቱ አይደለም። ከተፈታን በኋላ እንድንታሰር ፍላጎቱ አይደለም። ከነካን በኋላ ሌላ እንዲነካን
እንኳን እግዚአብሔር እናንተ አንዴ የኔ ብላችሁ ያገባችኋትን ሴት ወይም ደግሞ የኔ ብላችሁ ያገባችሁትን ባል ቀለበት ያሰራችሁለትን በየሄዳችሁበት እንደኔ አግብታለች የተባለላችሁን ሌላ እንዲወስድባችሁ ትፈልጋላችሁ? ለሻሞ ታቀርቡታላችሁ? እናንተ ሚስቶች ባሎቻችሁን፣ እናንተ ባሎች ሚስቶቻችሁን ታረጋላችሁ? የኔ ናት አይደለም የምትሉት? እንደገና እስከ መጨረሻ የእናንተ እንዲሆን አይደለም የሚጣረው? በየቸርቹ በየመጽሐፉ በየሚዲያው የምትማሩት እስከ መጨረሻ የእናንተ እንዲሆን እንኳን እግዚአብሔር እኛ እንኳን የጀመርነው ነገር ሁሌ ለኛ እንዲሆን እናፍቃለን። ገላትያ ምዕራፍ 5 ቁጥር 1 ላይ በነጻነት እንድንኖር ክርስቶስ ነጻነት ምን አደረገን? አወጣን። ነጻነት ባይዘው የሆነ ቀን ሳይሆን ኑሮ ነው። ነጻነት ኑሮ ነው እንጂ ተፈታው አይደለም። በነጻነት ምን እንድንል ነው የሚለው? እንድንኖር ነው እንጂ ነጻነት ኑሮ ነው እንጂ እንትን አይደለም። የሆነ ቀን ለይተን የምናከብርለት እንትን ቀን አይደለም። በነጻነት እንድንኖር ክርስቶስ ነጻነት አወጣን ካለ በኋላ እንግዲህ ጸንታችሁ ምን በሉ ይላል? ቁሙ፣ እንደገናም ባርነት ቀንበር አትያዙ ይላል። ይሄ አዲስ ኪዳን ቃል ነው። ይሄንን ጳውሎስ ነው የተናገረው። ምን ማለት ነው? የሆነው ነገር የሁሉ ጊዜያችን እንዲሆን፣ ድሉ የሁሌ፣ ነጻነቱ የሁሌ፣ ፈገግታችን የሁሌ፣ ሰላማችን የሁሌ፣ ትጋታችን የሁሌ፣ ትኩስነታችን የሁሌ፣ አምላክን መውደድ የሁሌ እንዲሆን ይህ እግዚአብሔር ፈቃድ ነው። ስለዚህ ከድል በኋላ ከመፈታት በኋላ ከነጻነት በኋላ የሚመጡ መዘናጋቶች ተመልሰን እንደገና ሌላ እንዲከብሩብን ተመልሰን ሌላ ስራት በእኛ እንዲሆን፣ ምክንያቱም የለቀቁን በግድ እንጂ የለቀቁን ተደራድሮ አይደለም ያስለቀቀን። ስለዚህ የለቀቁን ዛሬም መልሰው ባሪያ የማድረግ ፍላጎት አላቸው። አሁን ሰይጣንን ለምሳሌ እንግዲህ ስለምንጸልይ እንደገና እናየዋለን በኋላም ወይም ሰሞኑን ተደራድሮት ነው እንደ የለቀቀን አይደለም። በበረታ እጅ ካልሆነ በቀር ፈርዖን እንደማይለቃችሁ አውቃለሁ አለው ሙሴን ዘጸአት 4 ላይ። ስለዚህ በእጄ ነው ከእጁ ያዳንኳችሁ ይላል። እጁ ናት ከጠላቶች እጅ ያስፈታን። እንደገና ኤፌሶን ምዕራፍ 2 ላይም ሲናገር ከዚህ በፊት ወይም ቀደም በአየር ላይ ስልጣን ላለው ፈቃድ ተመላለሳችሁ ይላል። አሁን ግን ሲል ተደራድሮ ነፃ ናችሁ ተብለን አይደለም። ልክ ቆላስይስ 1:19 ላይ ከጨለማ ስልጣን አዳንን ይላል። ስለዚህ በድርድር ሳይሆን በኃይል የተለቀቅ ነው። ለአንደዛር ለሚለው መጽሐፉ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ምን አለ? አፍርሶልን ነው፣ ቀንበር ሰብሮልን ነው እንጂ የለቀቁን ፈልገው አይደለም። ለዚህ ነው ያዕቆብን የለቀቀ የተከተለው። ልክ ነው። እስራኤልን ለቆ ፈርዖን የተከተለው። የተፈቱ ሰዎችን አሁንም የሚከተል ያለን ቢሳካላቸው መልሰው የነሱ እንዲያረጉ ስለሚፈልጉ ነው። ፔሬጅ ምክንያቱም በቃ ለዘላለም አልተፋቱንም። አሁንም ጠላት ናቸው። በሂደት እርቅ አልተካሄደም። በሂደት መስመር አልጠፋም። ጠላቶቻችን አሁንም ጠላቶች ናቸው። ብትዘናጉ፣ ፍጥነት ብትቀንሱ፣ ወደ ኋላ ብትሉ፣ ብትዘናጉ ሊይዟችሁ የሚፈልጉ በጣም አፋቸውን ከፍተው የሚከተሉ እልፍ ናቸው። ስለዚህ ምንድነው የእግዚአብሔር ፍላጎት? የሚከተሉንን እያስረዳን እንድንፈጥር አይፈልግም፣ ተስፋችንን እየነገረ እንጂ። ስለዚህ የሆነልን ነገር የሁሉ ጊዜ እንዲሆን ይሄ መጽሐፍ እንዲጻፍ ዋናው ምክንያት ነው። ቅድም እንደነገርኳችሁ ከ300 እስከ 325 ዓመት የመሳፍንት መጽሐፍ ያንን ዓመቶች ነው የያዘው። በነዛ ጊዜ ላይ እስራኤል እንደምታውቁት በዋናነት ምንድነው የሆኑት? በዋናነት እስራኤል ለጎረቤት አገራት ጣዖታት እና ሴቶቻቸው ተሸንፈዋል። ይሄው ቅድም ቆመን ሲያነበብነው ቃል ነው። ምንም ውስብስብ ነገር የለውም። እንደገና ደግሞ በአሕዛብ መካከል ምንም ቢያሰፍራቸው እንዳይቀላቀሉ አደራ ብሏቸው ነበር፣ ትዝ ካላችሁ። ግን ደግሞ በሂደት እስራኤል ከጎረቤቶቻቸው አካባቢ በጣም ብርቱ መቀላቀል ውስጥ ገቡ። የሚቀላቀል ነገር ደግሞ ታውቃላችሁ ጤነኛውን የነበረውን የመጀመሪያን መልክ ያጠፋል አይደል? ጠረኑን፣ ቴስቱን ያጠፋል። ልክ አሁን በርበሬ ላይ ሸክላ ሲቀላቀል ማለት ነው። የሚመሳሰል ከለር አለው፣ ግን ያኛውን ዋናውን ያጠፋዋል። ከለሩን ያጠፋዋል፣ ቴስቱን ያጠፋዋል አይደል? የሚቀላቀል ነገር እንደነበረው እንደመጀመሪያው አይሆንም። እና እስራኤል
ሲታዩ ተጠቂ ደካሞች የተሸነፉ እነዛ ኃያል እነዛ ጦረኞች እነዛ ብርቱ እነዛ አስፈሪ አረ እነሱ መጡ ተብሎ የሚደነገጥላቸው የነበሩ ተቀላቅለው ብዙ ነገር ተቀላቅሎባቸው የነበራቸው ነገር በጣም መቀዛቀዝና መቀዛቀዝ ልክ እንደ አንድ የህይወት ገጽ እንደ ህይወት ክፍል እንደ አንድ የህይወት አይነት ሆኖ ኖርማል መደበኛ ሆኖ ነበር። እኔ እስካሁን ካወራሁት የጨመርኩት አለ የለም? አረ የለም በሉ። አፋችሁ ውስጥ ምላሳችሁ አለ? እስቲ በሉ። ለምን ነው እንትን የማትሉት? ምንድነው? ምን ሆናችሁ ነው? እስቲ አሜን በሉ። እስማም ታሳዝናላችሁ በእውነት። እኔ አሁን በርከት ያለ ብር ቢዝ የሆነ ለልመና ነው ይመስል። እስቲ አሜን በሉ። እና እነዚህ ሁለቱ እንግዳ ሴቶችን ማግባትና እስራኤል መቀላቀላቸው ብቻ ሳይሆን መቀላቀልን ለመዱት። ልክ አሁን አለመጸለይ እንደምንለምደው አለመጾምን አንዳንድ ሰው ይለምዳል። እንዲሁ አለ ከተፈጠረ ጀምሮ አንዳንድ ሰው ዝም ብሎ ሲወዛወዝ እጁን ቀኝ እጁ ብቻ ጡንቻ የሚያወጣ ሰው አለ። ዝም የሚበላ አለ። ቸርች አለመምጣት ይለምዳል ብዙ ሰው። ምናምን በቃ ስችል ራሴን ያዝ አደረገኝ ይላል። ነገ ጠዋት አገልጋዮች ላይ የምናወራው ብርቱ ነገር አለ እና እንትን ምንድነው የምንሆነው ሲቀላቀለን አንድ ነገር ቸል። ለምሳሌ አሁን 2:18 ላይ ስለ ኤልዛቤል ሲናገር ቸርች ውስጥ አባል ሆና ትምህርቷን ይዛ ገብታ አገልጋዮችን ስታሰይስን ቸል አልካት ይላል እንጂ ኤልዛቤል ናት እኮ ያም አገልጋዮቼ ቼናት አድሬስድ ነው ቃሉ የኔን ለምን የጠራኋቸውን የኔን አጋደመቻቸው። አንተስ ቸል አልካት። እያያት ምን ማለት ነው? እያየ ነው እንችላለን እኮ ግን ቸል ትላለህ። የሚቀላቀል ነገር ሲኖር የሆነ መልኩ ክሊር መሆን ይጠፋልና በቃ አለ አይደለም እንደዛ በቃ ከዛ ትንሽ ነቃ ያልሱስ እኛም አንድ ሰሞን እንዲያርጎን ነበር የሚል ማለት ነው። የጊዜ ጉዳይ ነው ተዋዋል ቢል ያ የነበረ ትጋት ያ መከበር በጠላቶች የመፈራት የነበረ ዓለም በሂደት ተወረሩ። በሚዲያም እና በዙሪያቸው ባሉ በአሕዛብ መንግስታት በፍልስጤም በዛው አካባቢው ላይ የሚኖሩትን ሰዎች ሁሉ ነግሮናልና ተቀላቅሎ መቀላቀላቸው ብቻ ሳይሆን እንዳልኳችሁ ቸል ብለው አመታት ተቆጠሩ። 7 እዚህ ጋር በቁጥር አስቀምጦታል። 7 ይለዋል። ምን ማለት ነው? በቃ እንግዲህ አንድዬ ያስበን እያለ እንደሚኖር አይነት ሰው ምን ይደረጋል እያለ እንደሚኖር አይነት ሰው እና በዚህ መካከል ነው እግዚአብሔር ይህንን መልእክተኛ ታውቃላችሁ ወደ 15 የሚሆኑ መሳፍንቶችን ወይም መሪዎችን እግዚአብሔር በመሳፍንት መጽሐፍ አስነስቷል። ካስነሳቸው አንዱ የሆነውን ሰው ነው ምን እንነጋገረው ነገና ከነጎዲያ ዛሬ እንዲሁ መግቢያውን ቶሎ የምትሰሙ ከሆነ ብዬ ላስሳችሁ ብዬ ነው። ግን ሳያችሁ ቶሎ እስቲ ገና አላጣራሁኝም። እንጀራ እንዳትይዙ ምጣዳችሁ እንጀራ እንዳይዝ ለቀቅ ብላችሁ ቶሎ አሜን ብትሉ እኔ ቶሎ ወደ ጸሎት ገባለሁ። ጌታ ይባረክ። እና ይሄ መቀዛቀዝ በቃ ምን እናደርጋለን ብሎ ከዛ ምስኪን መሆን ማለት ነው። ምስኪን መሆን የሰፈር መንገደኛ ሁሉ የሚኮረኩመው መሆን ማለት ነው። መጠቃት ከዛ ያ ሁኔታ ጥቃት ውስጥ ከተታቸው። በጣም የሚደንቅ ነገር ነው። መጠቃት ውስጥ ሲገቡ በቃ ምን እናደርጋለን ብለው ሌላ አደገኛ ካርድ ሳቡ አይደል? አደገኛው ካርድ እስራኤል በታሪኩ ለምዶትም አውቆትም የማያውቅ እግዚአብሔር የተራራም አምላክ ነው፣ የሸለቆም አምላክ ነው። በተራራም ድል ነስተዋል፣ በሸለቆም ድል ነስተው ያውቃሉ። ምጽጳ ውስጥ ገብተው ድል ነስተው ያውቃሉ በሳሙኤል ጊዜ። የሚገርማችሁ ግን እስራኤል ይሄ ሁሉ ሲሆን በኋላ እግዚአብሔር ሁኔታቸውን ሲያየው ጠላቶቻቸው እንዲቀጧቸው ፈቀደ። ታሪክ ሲፈቅድ እየመጡ ይላል ጣዋት ወይም እህል ገና እንደዘሩ እርሻዎቻቸው ገና ቡቃያ በነበረ ጊዜ ያጠፉባቸው ነበር። ይሄ ብቻ አይደለም፣ እንደ አንበጣ ቃል በቃል የሚለው እንደ አንበጣ እርሻዎቻቸው ላይ ሴቶቻቸውን እየመጡ ይወስዱባቸው፣ ከብቶቻቸውን እየነዱ ይወስዱባቸው ነበር ይላል። እንዳትረሱ። ጉድ በሉ። አሁን የእስራኤል መልክ ምን እየሆነ እንደሆነ። ይሄ ሁሉ እየሆነ አልጮሁም።
አይልም መጽሐፉ። ጮሁ አይልም። ጮሁ ቢል እኮ ጥሩ ነው። ጮሁ ያለው ቁጥር 6 ላይ ነው። ምንድነው የሆኑት? በበረቱባቸው ጊዜ 3 ነገር ሰሩ ይላል። ምንድነው የሰሩት? ሸለቆ፣ ዋሻና ጉድጓድ። እስራኤል ያኔ ሲጠቃ ቀና ነው የሚለው፣ ወዮ ይላል። የእግዚአብሔር ፊት ወዲያው ይፈልጋሉ፣ ወደ እግዚአብሔር ወዲያው ይጮሃሉ። እግዚአብሔር ጣልቃ ይገባላቸዋል። አሁንስ አይጮሁም። ቻሉ ጉድጓድ መቆፈር፣ ቻሉ ዋሻ መስራት። ምንም ችግር የለም ተበጋግዘን እንቆፍራለን ብለው ትንሽ ሀብትና ጥሪት ነገር ስላፈሩ ደግሞ ሰንበት ስላሉ እንዳልኳችሁ ትንሽ ደህና ነበሩ ኢኮኖሚካሊ። ምክንያቱም እንደ አንበጣ የሚነዳ ከብት ነበራቸው ይላል መጽሐፍ። ብዙ ከብት ነበራቸው፣ ሀብት አፍርተው ነበር። ስለዚህ they don't care ስለ መቅደሱ፣ ስለ ከእግዚአብሔር ጋር ስለነበራቸው ጉዳይ በሚችሉት ጉልበት ለማምለጥ በሚችሉት አቅም እነሱ በሚፈጥሯቸው መካኒዝም ደና ለመሆን ይጥሩ ነበር። እግዚአብሔር ገረመው። ለምን ገረመው? እስራኤል ምሽግ አያውቅም። በእስራኤል ታሪክ ምሽግ አይታወቅም። ለምን እንዴ? እግዚአብሔር የአደባባይ የሸለቆም ድል ሰጪ በተራራ ላይ ድል ሰጪ ስለነበር እስራኤል እስኪመለስ እንጂ ምስኪን የሆነው አስፈሪ ማህበረሰብ ነው። ገና ከሩቅ እየመጡ እኮ እስራኤል መጣ ተብሎ ደጅ ይዘጋባቸው ነበር። ፈርተዋቸው ያስጨንቋቸው ርገምልን ይባሉ ነበር። ሲያዋቸው ኮልኮሌ የሚመስሉ የሆነ የያዙት ዕቃ እርግብ ነገር የያዙ ዶሮ የሚያረቡ ሲሄዱ ለጦርነት የማይመቹ ናቸው። ግንስ ርገምልን የሚባል ይሄ ህዝብ እንዳይመጣብኝ ተብሎ እኮ ርገምልን የሚባል የነበረ ህዝብ ነው። አሁንስ ሰንበት በት ሲሉ አይ ችግር የለም ብለው ምድያም መጣ የሚል አላርም አለ። አሁንም ኢየሩሳሌም ስትሄዱ ታውቃላችሁ አንዳች እንትን ምናምን ሲተኮሱሉ የሚጮሃል በመላው እስራኤል የሚሰማ ደውል አላችሁ ታውቃላችሁ። እና ሁሉም ባስ ላይ ያለ ወርዶ ይተኛል፣ ምናምን ግራውንድ ይገባል ምናምን። ልክ እንደዛ እስራኤል ባቃተው ጊዜ ወደ ሞገሱ መመለስ ትቶ ወደ ምሽጉ ገባ። ጉድጓድ ቆፈረ፣ የራሱን መካኒዝም ፈጠረ፣ ማምለጫ ፈለገ፣ የራሱን አቅጣጫ። እንዴት ነው ማመልጠው? አንዳንዶቹ አዲሱ መደበኛ ያስኮ መጽሐፍ ላይ ተራራን ነደሉ ይላል። ተራራን ምን ማለት ነው? አንዳንድ መንግስታት አቅማቸው ከፍ ሲል ከባባድ መሳሪያዎቻቸውን የሚደብቁት ምን ውስጥ ነው? ተራራ ውስጥ ነው። አሁን የኢራን እንኳን ኒውክሌር አለ ተብሎ የሚታመነው እጅግ በጣም ተራራ ውስጥ ሆኖ እንደገና በጣም ጥልቅ የሆነ ቦታ እንደሆነ ዜና ሰምቻለሁ። ተራራ ኢኮኖሚው ደና የሆነ አቅሙ ጠንከር ያለ እንግዲህ እናንተን አላቀም ምን ውስጥ እንዳከተቱት እና ተራራ ከዛ ላይ አይወጡም፣ ይቆፍራሉ ማለት ነው። የሚቆፍሩት በእነሱ መካኒዝም ከመጡባቸው ፈተናዎች ነፃ ለመውጣት ነበረ። እግዚአብሔር ሲያይ አንዱ አቅም ያለው ተራራ ስር ይቆፍራል፣ አንዱ ዋሻ ይላል። አንዳንዶች ደካሞች ደግሞ የኔ አይነት ነገሮች ጉድጓድ ይላል። ጉድጓድ ይቆፍሩና ከላይ አለባብሰውት ጠላቶቻቸው ሲመጡ እንዳይታይ ያደርግ ነበር። እንዴ እግዚአብሔር ገረመው። እስራኤል ምን ሆኖ ነው አለ። እንዴ አንደኛ መቀላቀላቸው ምንም ሳይመስላቸው፣ ሁለተኛ ጠላቶቻቸው ሲበረቱባቸው አለመጠየቃቸው። ዝም እንዴ አንድ ቀን ሁለት ቀን አንድ ወር አንድ አመት ሁለት አመት ቢሆንስ ኦኬ። 7 አመት ይሄ ሁኔታ በየአመቱ እስራኤል የዘራው ዘር አይበቅልም ነበር። እስራኤል የዘራው ዘር ቡቃያው ሆኖ ሂደቱን ጨርሶ ታጭዶ ለምግብነት የሚደርስ እህል አልነበራቸውም። ኢኮኖሚያቸው እስኪጎዳ ድረስ እስራኤል ያለውን ነገር ሰርቫይቭ ለማድረግ ዋናው ሰርቫይቭ ማድረግ ነው የሚል አንድ ከባድ መንፈስ አለኛ ማህር ራሱ ዋናው ሚል በጣም ጉብዝና ማሳየት የሚፈልግ በኋላ በቃ እግዚአብሔር ይለይላቸው ብሎ ጠላቶቻቸውን አበረታባቸው ይላል። ከዛ ቃል በቃል ተጠቁ የሚል ቃል አለ። ምን ማለት ነው ተጠቁ? በጉልበት የሚበልጧቸው እኮ አይደለም የሚረቷቸው የነበረው፣ ህፃናቶች ጭምር ይነሷቸው ነበር። ምድያማውያን መዝናኛቸው አድርገዋቸው ነበር። ኤርሊ ሞርኒንግ ይመጣሉ። መጡ ከተባለ ምንም አማራጭ የላቸው። እህላቸው ሲትወት ከብቶቻቸው ሲነዳ ምንም አማራጭ ማየት ብቻ፣ ጫን ያለ ሲመጣ መደበቅ ብቻ ነበር። ይህ ሁኔታ የሁል ጊዜ ሆነ።
የእግዚአብሔር መንፈስ ቃል በቃል ለሕዝቤ ንገራቸው ብሎ ነው የመጣሁት። የዚህ መልእክት ማሰሪያ እሁድ ላይ ሲደርስ ተስፋ አደርጋለሁ የሆነ ነገር እንደምንሆን። ምን አገናኘው ርዕሱን ስትሉ ይገናኛል። ይገርማችኋል፣ ይገናኛል። በቃ ሲገናኝ ታዩታላችሁ። እናንተ ነገ አንብባችሁት ነው ይሄን ምዕራፍ ብቻውን። በቃ ተጠቁ፣ ኪዳን አላቸው፣ ተጠቁ፣ የተፈቱ ናቸው፣ ተጠቁ፣ ነፃ ወጥተዋል፣ ተጠቁ። የአሕዛብ መንግስታት ተንቀጥቅጠው የሸሿቸው ናቸው፣ ጭራሽ እየተጠጉ ድንበሮቻቸውን አሳነሱት፣ አጠበቡባቸው፣ እንደፈለጉ ይፈነጩባቸው ነበር። ምን ማለት ነው? የመጣች ትንሽን ፈተና ማሸነፍ አቃታቸው። ትንሽ ጭንቀትን ማለፍ አቃታቸው። ታላላቅ ድል ባይኖቻቸው ያዩ የነበሩ እነዚያ ምንም የማይመስል ሐሜት አስኮረፋቸው። በትንንሽ ነገር ከቸርች ይጠፋሉ፣ አቃታቸው። ያኔ ህይወታቸውን ለጌታ ለመሰዋት የማይቸግራቸው የነበሩ አሁን ግን በቃ አይደል ትንሽ ነገር እንትና ተጠቋ፣ አቅም ጠፋ። ያኔ ዞር በል ብለህ ገንጥለህ ታልፍ ነበር። አሁንስ በቃ ምን እናድርግ? እቤትህ መጥተው ሳሎን ገብተው ማታ የተሰራውን ወጥ ድስቱን ገልብጠው ይዘው ትሄዱ ነበር። ምንም አማራጭ አልነበራቸው። ኮንፈረንሳችሁን አልመጣነው ይሆን? እኔ ያው መልእክተኛ ነኝ። እሺ ምንም መልእክተኛ ነኝ የመጣሁት። ግን ዝም ብሎ የሆነ የሚዛመድ ነገር አለው አይደል? ከኛ ዘመን ጋር ዝም ብላችሁ አሁን እኔ ላያይዘው ጥረት አላደርግም፣ አይዟችሁ። ግን ዝም ብሎ ስታዩት ቃሉን አይመስልም? የኛም ዘመን የሌለን አንመስልም? አሁን እንዴ እዚህ ጉባኤያችን ድረስ እኮ ነው አሁን አንድ ሌዝቢያዊ አንድ ጌ መጥቶ መዳን አይችልም። ፕሮግራም ተካፍሎ ይሄዳል። አናቅም የተጠቃ ሰው ራሱ አሁን አይኖቻችን ምስኪን ሆነዋል። ጉልበት አሁን የሆነ ነገር እናድርግ ሲባል በጣም ከፍተኛ የጉልበት እጥረት በየሄድንባቸው አሁን እኮ እዚህ ለመታጠቅ እንጂ የምንሰበሰበው እኮ የኛ ዓለም አዳራሽ አይደለም፣ ምድር ናት። በየጎዳናው በየአደባባዩ የጌታን ስም በክብር የሚያስነሱ የገሃነም መንግስት የሚጨነቅባቸው እጁ የምትገለጥባቸው እነሱም ሪቫይቭ የሆኑ ሁሉ ቀን ለመንፈስ ቅዱስ ትኩስ የሆኑ እንደዛ የሆንበት ዘመን ነበር እኮ ነበር። ምክንያቱም ይሄ የተፈቱ ሰዎች ዓለም ነው የሰበኳችሁ እና ነፃ የወጡ ትላንትና ሲታይ እርግማን የለባቸውም። በግ ደም ፈሶላቸው ከግብጽ ከላይኛው ሰው እስከ ታችኛይቱ ወፍጮ ፈጪ ድረስ በኩር ተቀጥቶ የእግዚአብሔርን ጣት አይቶ የወጣ ህዝብ ነው። ቢጠይቋችሁ እንኳን ይሄን ንገሩ ብሎ እግዚአብሔር ለኢያሱ ነግሯል። 12 ድንጋይ አውጥቶ በተከለ ጊዜ እነዚህ ምንድናቸው ሲሏችሁ ለልጆቻችሁ ንገሯቸው፣ እግዚአብሔር በተአምራት ህዝቡን ከግብጽ እንዴት እንዳወጣ ንገሯቸው ብሎ በምድረ በዳ ለተወለደ ወጣት ትውልድ ጭምር ድል ተነግሯቸው የድል ታሪክ የነበራቸው ሰዎች ናቸው። በመጨረሻ ግን እንዳልኳችሁ ምስኪናን ሆነው በቃ እየተጠቁ መኖር ጀመሩ። ሰው ካለ አጠገባችሁ ተስፋ አለ ተባባሉ እስቲ ባካችሁ። ተስፋ አለ። እኔ አሁን ስለዚህ ቸርች ብቻ እያወራው አይደለም። እኔ አጠቃላይ ስለ ኢቫንጀሊካል ቸርች እያወራው ነው። ስለ አጠቃላይ መልእክት ነው። እንደዛ አሁን የሲሞን ጥንቆላ ያስፈራል። ሐዋርያት ሥራ ምዕራፍ 8 አያስፈራም እኮ እነ ፊልጶስ እስካሉ ማለት ነው። ፊልጶስ ከሌለ ነው እንጂ ሲሞን የሚያስፈራው። ደጅ ያሉት ያስፈሩት አስፈሪ ስለነበሩ አይደለም እኮ እኛ ካስፈሪነት ስለወረድን እንጂ። ኃያል አልነበሩም እኮ እኛ ከዛ ፖዚሽን ስለወረድን እንጂ ብርቱ ሆኖ አይደለም። ያው በፊልጶስ ላይ ተገለጠ እግዚአብሔር ጣት ሰውየውን ባዶ አላስቀረውም፣ እጅ አላሰጠውም። በቃ እንደዛ ነው። ሁሉ ጊዜ የሚበልጥ ሲመጣ የነበረ ክብሩን ያጣል። ያ የሚበልጥ ቅናት የሚበልጥ እንትን በቃ እንደዚህ ሲል አሁን እዚህ ጉባኤ አንድ ሰው ፍለጋ ነው የመጣሁት ነው። አሁን ያ የሚበጠብጠው ሰው የት ነው ያለው? የቱ ጋር ነው ያለው? እንዴት የሚል እንዴት እንደዚህ የሁሉ ጊዜ ህይወት ይሆናል? እንዲህ ነው ወደ መቃብር የምንሄደው? እንዲህ ነው የእስራኤል ሞገስ አለ። እንዲህ ነው እስራኤል አባቶቻችን የነገሩን እንዲህ ነው። አሁን ይሄን ሳወራ ትዝ ይላችኋል መቼም ስለማን እንደማወራ። ስለ ጌዲዮን ነው ማወራችሁ።
ነገ አወራቸዋለሁ አጠቃላዩን። ግን አንድ የሚቆጣ አረ በቃ የሚል እንፈልግ ፊቱን የሚል ይሄ ነው እንዴ? እንደዚህ እኔ እስከ መብላት ነኝ፣ እስከ መጠጣት ነኝ፣ አንዳች ገቢ እስከ ማግኘት ነኝ ወይስ ከዚህ ያለፈ የእግዚአብሔር ፕሮግራም በእኔ አለ? እንዲህ አይደለም ቸርች እንዲህ አይደለችም የሚል ሞገሷ እንዲህ ብቻ አይደለም የሚል አንዴ ጨመረ ከፍ ያለ ነገር የሚያይ ነው ወይስ እኛም ተላምደ ነው ይሆን? አንዳንድ ጊዜ አይታይም ችግር ራሱ። እናቴ ብዙ ጊዜ ጆሮዋ ላይ ዕቃ ያስቀመጠች ስትፈልግ አስታውሳለሁ። ጆሮ ላይ ነው ብዙ ጊዜ እዚህ ጋር ተሸጉጣለች። ከዛ የት ነው ያለው ቁልፉ ምናምን ትላለች። እንደዚህ ነው ብቻ። ግን አንድ የሚያከትም ሲዝን ይታየኛል። አሁን አንድ ሊያልቅ ያለ አይደል? ፍናና ብዙ እንድትወልድ ምክንያት ሐና እንደሆነ ታውቃላችሁ። ምክንያቱም ለ7 ዓመት በየዓመቱ ሴትየይቱ ስትወልድ ፍናና ስታበሳጫት ሐና የምትሄደው ባሏ ጋር ነው። ሸሚዙን ይዛ ልጅ አምጣ ትለዋለች። ጠቡ ሌላ የምታጣላት ሌላ፣ እሷ እንድታገኝ የምትናፍቅ የነበረው ፍና ልጅ አምጣ ትለዋለች። እንዴ ልጅ ከ10 ልጅ ነው ያልሻለሽ በተሳሳተ መንገድ ላይ ጽናናት ፈለገ። አንዳንድም ሰው እንደዚህ ያለ አሁን በጣም ከባድ ነው። ከተሳሳተ ስብከት ያድናችሁ እግዚአብሔር። በእንደ አሁን ልጅ ይተካል እንዴ? አባት ነው፣ ልጅ ነው። እኔ በቃሻለሁ እኔ እኮ አለሁልሽ ይላል። እሺ ትቼዋለሁ። እና አሁንም በአመቱም እንደገና ሴሎ በሄዱ ቁጥር አብረው ሊበሉ ስትል ታበሳጫት ነበር። እና በተበሳጨች ቁጥር አትበላም፣ ትበሳጫለች፣ ትነጫነጫለች፣ ያለቅሰች ወይ ትመልሳለች ወይ ደግሞ ወደ ባሏ ትሄዳለች። 7ኛው ዓመት ላይ እኮ ነው ሐናም ይላል መጽሐፍ እንጂ እስከ መቼ ነው ማህፀኔን የዘጋው እግዚአብሔር ከሆነ ክርክሬ ከእግዚአብሔር እንጂ ከባሌ አይደለም ማለች። አንድ መረር ያለ መንፈስ የሚገባበት ሰው የለም። ግን እዚህ እንዳው ምን ጉድ ናችሁ እንዴ? እቺ ሴት በየዓመቱ አንድ ወዳጄ የሪቢ ናት ብሏል። በየዓመቱ ነው የምትወልደው። 7 ወለደች። 7ኛ ላይ ያስቆመቻት ሐና ስለተነሳች ነው። መጽሐፍ ሐናም ምን አለች ነው የሚለው? ተነሳች ይላል ቃሉ። እስቲ ተነሳች በሉ። አንደኛ ሳሙኤል ምዕራፍ 1 ቁጥር 6 ላይ ከበሉና ከጠጡ በኋላ አለ ምን ነው የሚለው መጽሐፉ? ሌላ ጊዜ ልትበላ እጇን ስትከት ነው እንዳትበላ የምታረጋት። ያን ጊዜስ ተቀይራ ነበር። ማንም ምንም ቢሆን ከዚህ በኋላ የኔ ጉዳይ ከሰው ጋር የተያያዘ አይደለም፣ የኔ ነገር ከእግዚአብሔር ጋር ነው ብላ ስትል ባሏን ተወችው፣ ህልቃናን ተወችው። ህልቃናን ብቻ ነው እንዴ? ካህኑ ኤሊን ጭምር ተወችው። ለምን ሽፍት ታረገች? ክርክሬ ከሰው አይደለም ማለች። እንዴ አንተም እንዲህ ነህ ብላ አልቀረችም ከቸርች። አንተም እንዲህ ነህ፣ አገልጋዩም እንዲህ ነው፣ ፓስተሩ ቄሱም ይላል። አንዳንዱ ሰው በቃ ነው ቤቴ በሆነ እናቴ መሶል የገለበጠ ማንም አይደለም ብሎ ይገባል። አንዳንዱ ሰው በጣም መፍዙዝ ያለበት ሰው ነው እንደዚህ የሚያደርገው። እሷ ግን ሴሎ ላይ እንደ ወትሮ ፍናና እንዴት እንደምታበሳጫት እንግዲህ እናንተ ሴቶች እርዱኝ። እንዴት ነው የምታበሳጫት? አሁን ሰው ሴትን ሴት የምታበሳጨው እንዴት ነው? እንዴት ይሆን እስቲ ብላ አንዷን ልጅ ለመጥራት 6ቱን ጠርታ ሊሆን ይችላል። ማነሽ ነይ እቺን ውሃ ቀብይ ለማለት 6 ልጅ እሷን ለማበሳጨት እንዴት ነበር የምታበሳጫት? ልክ እኮ አጋር ሐናን እንዳበሰ ሳራ እንዳበሳጨታ እንዴት እንደሆነ እንግዲህ አላውቅም። እኔ አንቱኑ አሽሙር ይኖረው ይሆን ሽሙጥ ይኖረው ይሆን በሰውነት አክሽን እየተወጣ ሲገባ ይሁን እንዴ ሳራ እንኳን እንግዳ ባህሪያ ሳይታ አስወጣልኝ አለቻት። አስወጣልኝ እቺን ሴት እቺን አሮጊት እንዴት ቢያበሳጯት ነው? እንዳ የሚያበሳጭ ነገር መጥፎ ነው። እኛ ፊት ከብትህን አርደው ሲበሉብህ ማለት ነው። አንተ ቡሬ ስም እያወጣ ከልጅ አንዱ ነው ብለህ ስትል ምድያም መጥቶ ከብቱን አርደው እዛው ፊት ቁርጥ ሲበላ ከብትህን ደግሞ አንተን እንጨት አምጣ ሲለ ማለት ነው። ማትበሳጭ ከሆነ ምን ማለት ነው ራሱ? አየህ እንዴት ይሄ ይለመዳል? በቃ ይሁን ይባላል አይባልም እኮ። ቁጣ ይፈልጋል፣ ብስጭት ይፈልጋል፣ ክርክር ይፈልጋል። ክርክሩን ደግሞ ከሰው ጋር የማያረግ የማይደባድ ቀና የሚል እግዚአብሔር ይሄን መንፈስ እዚህ ቤት ያምጣላችሁ። ቀና የሚል መንፈስ እግዚአብሔርን የሚፈልግ መጽሐፍ። ሐናም ተነሳች፣ ሴሎ ምግቡ ሲቀርብ ቀረበች፣
ታጥባ ቀረበች። እንደለመደችው ልታበሳጫት የሆነ ነገር ልትጀምር ስትል በላች ይላልና 6 ዓመት ትቼልሻለሁ አለች። 6 ዓመት ትቼው ሂጃለሁ መስዋዕቱ ቦታ ሴሎን ትቼ ተበሳጭቼ 6 ዓመት። አሁንስ በስነ ስርዓት ተረጋግታ በላች። ለምን? ልቧ ላይ የመጣ እርግጠኝነት ነበር። ክርክሯ ከሰው ሳይሆን ፍትዋ ከሰው ሳይሆን ከእግዚአብሔር ጋር የተያያዘ እንደሆነ ገብቷታል። እመኑኝ ዛሬም ችግሮቻችን በስብከት ብዛት አይቀረፍም። ጉዳያችን ከማን ጋር የተያያዘ ነው? አረ መልሱልኝ እናንተ ሀገሬ ልጆች፣ ከማን ጋር የተያያዘ ነው? ለምን? ሌር ሰርቷል። ፈተናው አድጓል። ከኛ ቁመት ከፍ ብሏል። በኮንፈረንስ አንገላገለውም። እግዚአብሔር ካልመጣ የማይድን ብዙ ፈተና ውስጥ ነው ያለነው። አሁን የገዛ ልጆቻችንን ማዳን የማንችልበት ጊዜ፣ ቤት ያሳደግ ስም አውጥተህ ወልደሽ አመጣሽ ልጅሽን አንቺ የማታዥበት የሚመስል ጊዜ መጥቷል። ከባድ የፈተና ጊዜ መጥቷል። ምን እንደሆነ መጸለይ ድሮ የነበረን ነገር ለማድረግ ጭንቅ ነው። የእግዚአብሔርን ፊት ለመፈለግ ቀና የማንል ከሆነ ከባድ ፈተና ነው። መጽሐፍ ተረጋግታ በላች። ስታበሳጫት የነበረችው አፍናና ሳይገርማት አይቀርም። እንዴ ከበሉም ከጠጡም በኋላ ነው የሚለው መጽሐፉ። መጀመሪያ በልታለች፣ እርግጠኛ ሆናለች። ጉዳይዋ ከእግዚአብሔር ጋር የተገናኘ። ዞር በሉና ጨብጡት፣ ለኔ ብላችሁ ዘኔን ያለው በሉና ያንቺ ነገር ከእግዚአብሔር ጋር የተያያዘ ነው በሉት። አትነጋገሩም? አንዳንዶቻችሁ እዚህ ፓስተር ክልክል ነው እንዴ አትነጋገራላችሁ አይደል? ልክ ነው አይደል? እዛ ኋላ ማያችሁ ተነጋገሩት። ያንተ ነገር ከሰው ጋር የተያያዘ አይደለም። አታያይዝ፣ ከሰው አታላክ በሉት። የወደቀ ሰው ባህሪው አላካኪ ነው አይደል? ያላክካል። እንትን ስለሆነ ነው። አሁን አንድ ሰው ገፍትሬ ብጥለው እንዲህ ብሎ እንዳይወድቅ ሰው እንዳይነካ ብሎ አይወድቅም። አጠገቡ ያለውን ይዞ ነው የሚወድቀው። እነዚህ የሚይዙ ሰዎች ምልክታቸው የመውደቅ ምልክት። የሚወድቅ ሰው ሁሉ ጊዜ ይዞ ነው የሚወድቀው። አታይም የነሱን ነገር ብሎ የሚወድቅ። ይሄ ሰበባም ነው። ጉዳዩን ከሰው የማያገናኝ ሰው እመኑኝ ለብዙዎች የመለውጥ ምክንያት እግዚአብሔር መልሶ አድርጎ ያስነሳዋል። መጽሐፍ ያኔ በሴሎ ከተሰዋ በኋላ ወደ ቤት ነው የሚሄዱት። ሐና ግን ከበሉና ከጠጡ በኋላ ወደ መቅደስ ገባች ይላል። እስቲ ወደ መቅደስ ገባች በለው አንድ ጊዜ። ልሳን ሊመጣብኝ ነው። እስቲ ወደ መቅደስ ገባች በለው አንዴ። ያጠረው ነገር እግዚአብሔርን እንድትፈልግ አረጋት። የለም የተባለው ነገር የእግዚአብሔርን ፊት እንድትፈልግ የት ነው ያለኸው እንድትል አደረጋት። ጥያቄዎቻችን ከእግዚአብሔር እጅ አያልፉ። ሄሎ እንደ ቤተሰብ የምትጨነቁበት በዚህ ላላችሁ ሰዎች ፈተናዎቻችሁ ከእግዚአብሔር እጅ አያልፉ። ወደ መቅደስ ስትሄድ ሰውየው ሲያያት አንደኛ ከግብዣ ነው የመጣችው። ምናልባት ሸቶት ይሆን እኔ እንጃ። ሲያያት ግን ብዙም ጮክ ብላ አትጸልይም እኮ ግን ጉዳይ ያላት አይደል? ልቧ ያዘነባት ሴት ነኝ እንጂ ምናምንቴ አይደለሁም አይደለችው። የተናቅኩ የተጣልኩ አይደለሁም። ልቧ ግን ያዘነባት ሴት ታውቃለህ? ምንድነው ያሳዘነሽ? ያው በቃ ክርክሯ ያነበራ ሳሙኤልን የምታመጣ እንድትሆን። አሁን 7 ተወልደው ቁጥራቸው እንጂ ጾታቸውና ስማቸው ይታወቃል። እሷ አንድ ብትወልድ ቀድማ ማን እንደሆነ እግዚአብሔር ኪዳኑን መቅደሱን ከተማን ያደሰበት ኢካቦድን ወደ ካቦድ የቀየረበት ጀግና ልጅ ነው እግዚአብሔር የሰጠው። ምን ልል ነው? ጉዳያችሁን ከሰው አታያይዙት። እንዴት የሆነ ነገር ሲመጣ መጣ ብለህ እንዴት ወደ ምሽግ ትገባለህ? እንዴት ጉድጓድ ይሰራል? እንዴት የኛን መካኒዝም እንጠቀማለን? ሰዋዊ መንገድ እንዴት ትደላችሁ? እንዴት ሸጥ እንዴት ወደ የት እንሂድ? እኮ ጨረስነው እኮ ሸጡን አለቀ እኮ እንትኑ። አሁን ጉድጓዱ ራሱ ቆፍረን ፍልፈል የሰራው እስኪመስል አካባቢውን አፈር ባፈር አድርገ ነው። ብዙ ስንቱ ሰው አፈግፍጓል። አሁን እዚህ ካሉት ይልቅ የቤት የገቡ አይበዙ። እዚህ ያለ ነው ራሱ እንዲህ ብለን አይደል ያለ ነው። ትንሽ ከነኩን እዛ እንሂድ በው ላይ ነው የቆመው ብዙ ሰው። ትንሽ ነገር የሚበቃው ሰው አልሆንም። ስትሮንግ የሆነ መልእክት እንኳን ለመስማት አይጨንቀንም። ምንድነው የሚለው? አሁን እነምትጪ ማለት ጃዛ ምናምን የምትሉ አሁን እዚህ ራሱ የላችሁ። ይሄ ረጅም ልጅ ምንድነው የምትሉ እንትን ሆን ምሽግ አላ ምሽግ እንደ ምሽግ ከባድ ነገር አለ። እንትን ትገባለህ እንዳይጥ እንዴት ነው ትላለህ፣ ታጠራለህ። ማን ነው የመጣው ብለህ ትወጣለህ። ስትሄዱ ምን አለ ቤት ብትገባ ደግሞ እንደገና ጉድጓድ ትገባለህ፣ ዋሻ ውስጥ እንደ እንትን ምን ማለት ነው ይሄ? ለእግዚአብሔር አልገኝ አሉ እና እግዚአብሔር ገረመው። ምን እንደገረመው ታውቃላችሁ? መሬቱን የሰጠኋችሁ እኔ ቢያንስ እኔ የሰጠኋችሁን መሬት አታስፈቅዱም ወይ ስትቆፍሩ?
እንዴ ማን እግዚአብሔር ነው መርቶ ያመጣቸው ከግብጽ እዚህ ሰፈሩ ያለው በማን ቦታ ላይ ነው ምሽግ የምትሰራው ከፈለክ ራስ መሬት ገዝተሽ ስራ ምን እግዚአብሔር ገረመው ምን ሆኑ ነው እንደዚህ አይነት ታሪክ ቢደጋገምም ዋሻ ጉድጓድና ምሽግም የተደጋገመ ታሪክ አይደለም የአባቶቻቸውን ታሪክ አዋረዱት ያ በአያትና በአባቶቻቸው የተገለጠ ማይት የሆነ እግዚአብሔር ጣት ምንም እንዲመስል አስደረጉት ምድያም በየቀኑ በቃ ምን እንሆን what shall we do እንዲህ ሲሆን ምንድነው የሚሆነው አንዳንዴ መጸለይ እኮ የሚደክምበት ጊዜ አለ አይደል ስለምን ልጸልይ ብላችሁ አንዳንዴ በቃ ለመጸለይ ድካም መፍትሄው መጸለይ ነው ካፌ አይደለም ልል ነው የተሳሳተ መፍትሄ እንዳንወስድ የተያዘው ከሚታየው ጋር ያቺ እስራኤል ሩቅ ሆነው ይፈሯት የነበሩ ሄደን እንምጣ ያሉ ጧት ተነስተው ምድያም መተው ወክ አድርገው አንበቦት ታሪኩን እኔ እኮ ይዋሽው አይደለም ቀለላቸው እንደልባቸው መጠቃት ዛሬ በእናንተ ላይ ተዘረጋ የጠላት እጅ ይሰበሰባል በእውነት እንጸልያለን እግዚአብሔር እኛ ላይ ተከፈቱን አፎች ይዘጋቸዋል እግዚአብሔር ወደ ጠዋታችን ህልም ወደ ጠዋታችን አቅም ወደ መጀመሪያው ጉልበት እንደገና ይመልሰናል ለአንድ ወቅት ያልሆነ ፕሮግራም ያለው እግዚአብሔር የእድሜ ዘመን ፕሮግራም በእኛ ላይ ያቀደ እግዚአብሔር ዛሬም በእኛ ሰው አይተካም ሐሳቡንም አይቀይርም አሜን በሉስቲ እግዚአብሔር በእኔ ሰው አይተካም በሉስቲ አንዴ በእናንተ በቃ እንትና ጠፋ እንትና ይምጣ አልተባልንም አልቀየረንም በሰው አልቀየረንም እግዚአብሔር ያ የጠዋታችን አምላክ ዛሬም ታማኝ ዛሬም የማይለቅ ዛሬም የሚይዝ ዛሬም የሚደግፍ አቅቶን ራሱ የሚጠብቅ እስራኤል አቅቶት አንካሳ መስዋዕት እያቀረበ የልጅነት ሚስቱን እያታለለ አይልም ቅዱስ ቃሉ የልጅነት ሚስቶቻቸውን ሲወልዱባቸው ሲወፍሩባቸው እድሜያቸው ገፋ ሲል እየፈቷቸው የፍቺዋን ጽፈት እየጻፉ ሌላ ወጣት ሴት እንደገና እየሄዱ ያገቡ ነበር ሚልክያስ ምዕራፍ 2 የልጅነት ሚስትን ታታልላለህ የሚል ቃል አነባቸዋል እሱ ማለት ነው ወንዶቹ ይሄዳሉ ተጽፎልናል እያሉ ተነግሮልናል ትዳርን ቅልል አድርገው እንደምንም ነገር እያደረጉ እያፈረሱ እየደረቡ ደግሞ የፍቺ ነይኔ ጧት ከእንቅልፏ ስትነሳ ፈትቼሻለሁ እያሉ ሌላ ወንድ ያገቡ ነበር እንደዛ ሆኖ አዎ እሱ ብቻ ነው እንዴ አስራት አናመጣም አንችልም ልክ የሚያመጡ ደግሞ አሉ ጥቂቶቹ እቁብ የጣሉ የሚመስላቸው ምን ያረጉበት ነው ይቅደደው ከፈለገው ቸርች መሪው ተሰብስበው ምን አገባ አንተ አምጣል ተባልከው በቃ አስራት አያመጡ ወደ ጎተራ አይመልሱም የየራሶቻቸው አሚልኩላቸው አሉ ሚሰጧቸው አሉ ሚተነብዩላቸው አሉ አያመጡም አስራት መቅደስ አይመጡም ሲፈልጉ ነው ይመጡት ካልፈለጉስ አይመጡም ለነዚህ ሰዎች ምን ብሎ ቢጽፍ ነው ደብረ ሚልክያስ ወድጃችኋለሁ ይላል ለምን ደግነቶቻችንን አይቶ አይደለም የራሱ ያረገን ጠላቶች ሳለን ነው እንግዲያው ሲሆነ ነገር ስንሆን ምክንያት ጠቅሶ አይጠላንም ዛሬም በእጁ እንደተያዘ የሚያምን ሰው አለ እናንተ መካከል እግዚአብሔር ይዞናል ክብር ለእግዚአብሔር ነው እንዳውም እኔ አልለወጥም ይልና እናንተ ያዕቆብ ልጆች የጠፋችሁ አይደል እኔ ስለማልለወጥ ደክመንም ያልጠፋ ነው ደክመንም ጠላቶቻችን ያልዋጡን የማይለወጥ እግዚአብሔር ፍቅር አሁንም በእኛ ላይ ስላለ ነው ያ ሰበብ አልባ የሆነ ፍቅር እኛ ላይ ያለው አይደል ዓለምን እንዲሁ ወዷል የሚል ሆሴ አሞጽ 14 ላይ ነው 18 ላይ ተወዳችኋል የሚል ቃል አለ ያው እኛ ፍቅር ስለማይገባን እንጂ ፍቅር አይገባንም ባይዘው ታውቃላችሁ ያው በአብዛኛው የኢትዮጵያ ሮማንቲክ አይደለም ተብሎ ይታመናል አይደል የኢትዮጵያ ማህበረሰብ ለጠብ እንኳን የሚፎክር ህዝብ እኮ ነው የሚያዝ ጠብ አይበቃውም ራሱ ፎክሮ ጠብን በፉከራ አስውቦ ነው የሚጣላው በእውቀት ነው የሚጣላው የኛ ሰው እንዴ እውነቴን እኮ ነው ማለት ለጠብ በጣም ቦታ ያለው ፍቅር የማይገባው አይነት ነን አይገባንም ወድጃችኋለሁ ሲለን ሰክሮ የሚገባ አባታችን ነው ትዝ የሚለን ወድጃችኋለሁ ምንም ምክንያት ሳይኖራችሁ ማለት ነው እና የመወደድ ልካችን ነው ያሰነበተን እንጂ እንደኛ ቢሆን ኖሮ በጣም ብዙ ሎካል ቸርቾች አሁን ከተዘጉት በላይ እንዘጋ ነበር ግን የማይለወጥ እግዚአብሔር ፍቅር ስላለ አሁን ድረስ ተይዘናል ስቲል በእጁ ላይ ነው ያለነው ሃሌሉያ ብንበላሽ መልካችን ቢወይብ ራሱ ስቲል እጁ ላይ ነው ያለነው ንገሩት አስታውሱት እጁ ላይ ነው
አይዞ እጁ ላይ እግዚአብሔር ይባረክ። ደግሞ አጠፉም አይደል? ያልጠፋ ነው ከእግዚአብሔር ምሕረት ምን ያለ ነው የተነሳ ራሄው አያልቅም። ለዚህ ነው እንዴ እኔ ስወዳችሁ ታዲያ የአባትነት ፍቅር የታለ መፈራት አይደል? 1:6 ላይ ሚልክያስ የታለ አንድ አባት ለካ አባት ስትወዱ ልጆቻችሁ እናንተ ላይ እንዲቀማጠሉ አትፈቅዱ? ልጅ ገና ቤት ስትገቡ ምንድነው ትላላችሁ እንዴ? እኔ ኩስትር ቢል ልጃችሁ 6 ጥያቄ ይዘው ይመጣ የሆነ መስሪያ ቤት አይመስልም ቤቱ? ደስ የሚለው ህይወት አለው። ልጅ ሲዘል ዳዲ ማሚ ያለ ሲዘል ነው። ስታቅፋችሁ ስትስማችሁ ነው። እናንተም ስትታገላችሁ ማንንም የማይደፍራችሁን እሽኮኮ ሲወጡባችሁ ነው። ዓለሙ ያ ነው። ፍቅር ያቃሉ ልጆቹ። እኛ ነው እሺ ማይለን፣ እኛ ቀጥ ያለነን አይገባንም። ራሱ ፈገግ በሉ ራሱ ስንል በሚስቅ ሰው የሚበሳጭ ማህበረሰብ ነን። ምን ያስገለፍጣታል የሚል እኮ ህዝብ ነው። የሚስቅ ሰው የሚያበሳጨንን እኮ ይገርማቸዋል። ለዚህ ነው ፖለቲካችንን ይዩት። ፖለቲካችን ራሱ የነገት ፖለቲካ የለንም። ተስፋን የሚያወራ ማይሰማዋል። እንትናን ገደለ ተነስቼ ይልሃለሁ ካለ የድሮት ነገር ከተነሳ ነው የሚወደው ሰው። ለዚህ ነው የትዝታ ዘፋኝ እኛ ሀገር የሚወደደው። የድሮ ነገር የሚስበው ህዝብ ነው። አንተን አይደለንም። አሁን ራሱ እንዲያወራው አይጨርስም እንዴ? እጨርሳለሁ፣ ጌታን ጨርሳለሁ። ግን እንትን አይለንም። ይሄ እንትን አይደለንም። እንደምወዳት ልቤ ያውቃል የሚለው ውስጥ ወድሻለሁ ብላ ሲል ምን እንዴት ማይል አለ? ታውቃለች እሷ ራሷ እንደምወዳት። ወድጃችኋለሁና ይላል አንዳንድ ሚልክያስ ለዛ ህዝብ። አዎ ያ አይነ ስውር ከብት ፈልጎ መስዋዕት የሚልከው ያ ህዝብ። አዎ ሚስቱን እያታለለ እየፈታ ሌላ የሚያገባውን ፈርዶበት እግዚአብሔር እኛን ወዶ ፈረደበት። በእውነት እግዚአብሔር እንደ ሰው ቢሆን ያሳዝን ነበር አይደል? ማለት እንትን እኛ እንደ ነገሩ ነን እኮ ማለት እንደ ነገሩ ነን። እኔ ያው እሱ ያውቃል አባቴ በልጅነቴ ስለሞተ ቦርዲንግ ስኩል ያደኩት እና እኔ አባት አላውቅም እና እሁድ ብዙ ጊዜ የሙት ልጅ ነው የምንባለው። በዛ ቦርዲንግ ስኩል ያለን ልጆች በሙሉ የሙት ልጆች መጥተዋል። ሆስፒታል ስንሄድ ወይ ተፋና የሚባል የሙት ልጆች እኔ ትላላችሁ እንዴ? እኔ አሁን ዳዲ ያለኝ እኮ እንዴ ወጋው እና ያን ቫኪዩም ማን ይሙላው? በህይወቴ እናቴም ጋር አብረን ያላደግንም በቃ ከሁለተኛ ክፍል ነው ምናምን ሆኜ ነው የገባሁት እዛ። ኧረ ተው በኢየሱስ ስም። ከዛ ግን እንዴት ይከፋኝ ነበር። ይገርማቸዋል። ለምን የሚከፋኝ? እሁድ ብዙ ጊዜ ልጆች እኛ ልጆች አባቶቻቸው ይመጣሉ እና እከሌ ወላጅ በር ላይ ይፈልጋል ይባላል እና እኔ ብዙ ጊዜ አልጠራም እና አልፎ ነው እህቴ መታ የምታየኝ የነበረው። እንዴት ከባድ ነው እንትን አባት ሲጠፋ የምቀማጠልበት አጥቼ ነው ያደኩት። ያንን ክፍተት ኢየሱስ ይበራልኝ ቀን ነው። ማለት ኢየሱስ አሁን ለኔ እንደዚህ በጣም እኮ እንደዚህ ዘና ብላችሁ እንዲህ እንደምትሉት መሰላችሁ? የህይወት የሞት ጉዳይ ነው ለኔ ኢየሱስ አሁን እንደውላችሁ ማለት ነው። ልጄን አሁን ራሱ የዛን አፍቆት ስላለብኝ ነው አባትዬ ነው የሚለው። ያገሩ ሁሉ አባትዬ ነው የሚሉት። የአባቴ እንትን ብዬ ማለት ነው። ግጥም ነው እኮ ኢየሱስ እንዴ! ግን ስንኖር በጣም ከባድ ክፍተት ነው ያለው እና ተወደሃል በሉት እስቲ ዞር ብላችሁ አትነዝንዘኝ እንዳይላችሁ ጌታ ይርዳው። ግን ተወደሃል ንገሩት እስቲ ተወደሃል። በቃ እሱ ቢለቀን ኖሮ እንደዚህ አንገናኝም ነበር። በእውነት አሁን እንዳለ የዓለም ማሰፍሰፍ ቤተክርስቲያን ላይ እንዴት ቤተክርስቲያን ኢንቬድ እየተደረገች እንደሆነ ታውቃላችሁ። እና በመጨረሻ ያሉትን ብዬ ግን ወደ ጸሎት እንግባ። ከነዚህ ሁሉ ሁኔታ በኋላ ምን ተፈጠረ? በቃ እሱ ነው ውብ ታሪክ። ልክ ጥቃት ሲበዛባቸው ከመጠቃታቸው የተነሳ የሚል ቃል አለ አይደል? ከጥቃት የተነሳ ከመደጋገሙ አመታትን ከማስቆጠሩ የተነሳ እስራኤል በሙሉ ወደ እግዚአብሔር
ጮኸ። ከጉድጓዱ ወጣ፣ ከምሽጉ ወጣ፣ ከየገባበት ጥጋጥግ ወጣ። ራሱን ለማስጠለል ከቆፈራቸው ነገር ውስጥ ወጣ፣ ተጋለጠ። ብትገለንም ግደለን። የአባቶቻችን ታሪክ ይሄ ነው። ወቀና እስራኤል ድሮም የጎረቤት ዘመድ የለውም፣ የጎን ዘመድ የለውም። ቀና መፍትሄ ላይ ነው ያለው። ቀና አሉና ወደ እግዚአብሔር ምን አሉ ይላል መጽሐፍ? ጮሁ። ጮሁ ማለት ይሄ ምን አይነት ጩኸት ነው? አሁን እንኳን አንዳንድ ጊዜ ለምሳሌ እናንተ የወለዳችሁ ሴቶች ታውቃላችሁ ጩኸት ማለት በምጥ የወለዳችሁ። አሁን ብዙ ሰው በምጥ አይወልድም አሉ እዚህ ሀገር። በምጥ ወለዱ እህቶች፣ ጥሩ ነው ምጥ። ስንት ጥቅስ የሚገባችሁ እዛ ሰዓት ነው። እና አሁን ቆይ የምታመጥ ሴት በፕሮግራም ነው የምታመጣው? 11 ሰዓት ላይ አመጣ እጮሃለሁ ትላለች አትልም። ጽንሱ ሲገፋት ነው ምን የምትለው? ጩኸቱን ምጥ ነው የሰጣት። አንዳንድ ስብከቶች አሉ አሁን በጣም ይጨንቁኝ ነው ጩሁ ተብሎ ግን ምጥ የሌለው እንዴት ጩኸት ፕሮግራም እኮ አይደለም። ተሰብስበን ፕሮግራም ይዘን እንጩህ አይባልም። ጩኸት የሚገፋ የሚያስምጥህ አንዳች የሚያስብል ነገር ከሌለ ጩኸት ራሱ ፕሮግራም ነው። ጮሽ እንዴ አንቺም እኔም ጮሃለሁ ነው እንጂ የሚባለው። እኔ የመጀመሪያ ልጄን ስትወልድ ሚስቴ 24 ሰዓት ነው የፈጀው ምጡ። በቀን ስትጮህ ማለለም ማታ ግን ጮኸች በጣም እንዴ ቀበቶን ፍታ አሉኝ። እኔ እሷ ጮኸቱን ትተው እንጂ እኔ እሷን ሱሪውን ማውልቃለሁ አልኩ። ብትጮህ በእውነት ጩኸቱ ደግሞ ሌላ ጊዜ አልተለማመድኩትም። ያንን ጩኸት ሌላ ጊዜ የለም። የምጥ ጩኸት ባይዘው ሌላ ጊዜ የለም። አሁን የመርዶ ላይ ያለችው የምትሏት አይደለችም። ያኛው ሲሪየስ ነው። ያኛው የገላግለኝ ነው። ይሄ ጩኸት እሱን ነው የሚለው መጽሐፉ። የገላግለኝ ጩኸት የለም። አትመጣም ወይ? አትፈርድም ወይ? ጣልቃ አትገባም ወይ? ዝም ትላለህ ወይ? ቢያቅተን ብንደክም ፊትን ባንፈልግ ትተወናለህ ወይ? አላህ አይደል የእነ አብርሃም አምላክ የአባቶቻችን። ይሄንን ጌዲዮን ደግሞታል። አላህ አይደል አንተ የአባቶቻችን አምላክ። ይሄ ሁኔታ አይቀጥል፣ ባርነት አይቀጥል፣ መጠቃት አይቀጥል፣ ግፍ አይቀጥል፣ ምድያም አይቀጥል፣ ሴቶቻችን አይዘረፉ፣ ልጃገረዶቻችን አይደፈሩ፣ እህላችን አይወረስ። አትመጣም ወይ? አታቋርጠውም ወይ ብለው ጮሁ። ይሄ ጩኸት እኔ ይታወቀኛል በእውነት። ይሄ ጩኸት አሁን አቋዋናችን ለዛ ጩኸት አይመችም። ትንሽ ሊመረን የሚገባ ነገር ያለ ይመስለኛል። ልክ እንደ ሐና ኧረ አሁንስ በቃ የሚል ሰው ያስፈልጋል። አንድ በተለይ የቀደመውን ቤት ክብር የሚያውቁ የቀደመው እሳት የነካቸው ያ ኢንካውንተር ያላቸው የልጅነት ትዝታ ያላቸው ከእግዚአብሔር ኧረ የሚሉ የስም ጉዳይ የክብር ጉዳይ አይደለም። የምርምጥ የሚይዛቸው እስኪለወጥ ድረስ ነገር ጣልቃ ተገብቶ እስኪፈታ ድረስ የሆነ ጩኸት ሴሪሞኒ አይደለም። ምጥ ያመጣው ጩኸት፣ ምጥ ጭንቅ መጠቃት ያመጣው ጩኸት፣ መንገላታት ያመጣው ጩኸት፣ የመዘረፍ ጩኸት። አረ መቼ ነው የኛ ነገር ብለው ከሰሯቸው ጉድጓዶቻቸው ወጥተው በእግዚአብሔር ፊት አትገላግለንም ወይ የሚል ጩኸት ጮሁ ይላል። በቃ የዛሬው ከሶስቱ ቀኖች ለይቼ የዛሬው መልእክቴ ጩሁ ነው። ገዢው ርዕስ ነው ቅድም የነገርኳችሁ። ግን ጩሁ እስቲ እጮሃለሁ በለው አንዴ። አዎ እየተሳቀ ይጮሃል አይጮህም። ሃኒሙን አይደለማ እንትን ይባልበት ሰዓት አሁን ከዛ ቀስ በይ ጉልበትሽን ሰብስቢ ይላሉ የድሮ ነርሶች። ያውኖቹ አላውቅም። 2 ጣት ነው ገና ጉልበትሽን ጠብቂ። 4 ጣት ነው ይላሉ። እኔ እንዴት እንደሆነ ጣቱ አልገባኝ። 6 ጣት ነው ይላሉ። ለመጨረሻ በእውነት ሚስቴን እንዲህ ሲሉ አሰምቻለሁ። ለዋናው ሰዓት ምጥሽን ጩኸትሽን ቆጥቢው አለ። ዋናው ላይ ሲፋፋም ትጮሃለሽ። አሁን ገና በ2 እና በ4 ጣት ጉልበት አትጨርሺ ብሎ ሲፋፋም ዋ ስትል ወዲያው ልጄ አለቀሰ ማለት ነው። እንዲህ ነው ጩኸት፣ እንዲህ ነው ጩኸት። ጩሁ ወዴት? በቃ ሌላ አማራጭ የለም። ወደ መቅደስ ሲመጣ ለመጮህ ደግሞ ሰውየው አይረዳ ይሆን?
በቃ አይረዳ እናንተ ሰውየውንም ዝለሉት። እንደዚህ ነው እንትኑ መሬት ላይ ያለው ነገር አይመች ይሆን? ፈተና ይበዛው ይሆን? እንዳው ለጩኸት የማይመች ነገር እንዳው የት ሄጄ ልጩ ያስብላል። ኖ ኖ ኖ ኖ አንቺ ሴት ሰክረሽ ሳይሆን አይቀርም እንዳው ዝም ብለሽ ሳይሽ ሲል ወይ እኔ እዚህ አንተም አይደለም ያለችው አይደለም። ለምን ጉዳዩን ከማን አገናኝተዋለች? ከእግዚአብሔር። እኔ እውነቴን ነው የምላችሁ፣ ይሄን ድምጽ እንደ እግዚአብሔር ቃል ተቀበሉ እንጂ አንዳንዶቻችሁ ላይ በቅርብ ይሄ ታሪክ መፈጸም ይጀምራል። እግዚአብሔር ታሪኮቻችሁ ላይ ጣልቃ ይገባል። ፈተናዎቻችን ላይ ጣልቃ ይገባል። ያስጮኸን ነገር ላይ እግዚአብሔር ይነሳል። ጠላቶቻችን ይበተናሉ፣ የበረቱብን ይበተናሉ። እስቲ አሜን በሉ። ሃሌሉያ! ዋው! እግዚአብሔር ይባረክ። እንዳው ካልተማመን በስተቀር ብዙ የሚያስጮህ ነገር ጨዋሂ ጠፍቶ እንጂ ብዙ የሚያስጮህ ነገር በዙሪያችን አለ። ብዙ የሚያስጮህ ነገር በዙሪያችን በጣም ብዙ። ግን አለ አይደል ዋሻ፣ ጉድጓድ፣ ሸለቆ አለ አይደል የሆነ ነገር ሲመጣ የምትከተቱባት ነገር በቃ እንደዛ አይደል? መድኃኒዓለም ያፍርሰው ጎጃችንን የምንደበቅባቸው አለ አይደል? በጣም ቴክኒካል ለመሆን በጣም ጀንተል ብለን አለ አይደል? እንዳልጎደለው ሰው ብሎ ሚኖር ተዘርፈ ምንም የለም እኮ ሀርከ ቆላ በር ግን እንዳለ ፕሪቴን ያደርጋል አንዳንድ ሰው። በጣም የሚያስጮህ ነገር በምድራችን ላይ ቤተክርስቲያን ላይ በጣም አለ። እግዚአብሔር ቀና ብድግ ጆሮውን ዝቅ አድርጎ እንዲሰማን የሚያደርግ ብዙ ምጥ በዙሪያዎቻችን አሉ። ወዳጆች እንደዚህ እንሆን እንጂ ወዶን የለ ሲቀጣ ከፍቅሩ ይቀጣል አይደል? ዕብራውያን ላይ ልክ አሁን እንደቀጣው ከምኑ እንድንካፈል ከቅድስናው። በቃ ይሄ እኮ ነው ቀጣቸው እኮ ከቅድስናው ሊያካፍል ይቀጣል። የሆነው ታሪክማ በስማ ነገ ከነጉድ ነገ እስኪደርስ ጓጓለሁ። ወይኔ ቅዳሜ ቶሎ በመጣ የነገው ስብከት በቃ የሆነው ጉድ ነዋ። በቃ እናንተ እስከዛ አንብቡት ላላ ብላችሁ። ግን ጩኸት ላይ መግባባት ጥሩ ነው። ጩኸት ላይ ብንግባባ እንዳው የሚለጉመን ነገር ካለም ዞር ብለን እውነቴን ነው የምለው። ባለፈው እንደገባው አይ ቲንክ ይሄን ሳወራው ነበር እዛ ዲሲ ሆኜ መንፈስ ቅዱስ ብዙ ወላጆች በልጆቻቸው ያለቅሳሉ አለኝ። ብዙ ወላጆች እንዴ ለምደነው ነው እንጂ ምጡን የሚያስጮህ ነገር እኮ ቤት ገብቷል። እንዴ እኛን የነካ ኢየሱስ እኮ ሳይነካቸው ድግ ያሉ ልጆች አሉ። ሄይ ምናምን ያሉ ዝም ብለው ኖርማል ሆኖ እንዴ እኛ ጋርስ የነበረ ወትሮ የነበረ ትጋት በጣም ጸለይን። እዛም በነበረን ክፍለ ጊዜ እዚህም ተስፋ አደርጋለሁ ለልጆች እንደመጸልይ እንዳሰብስባችሁ ልትሰጡኝ አንድ ፕሮግራም ላይ አውርታችሁ ሰብሰብ አድርገናቸው እዚህ ብንጮህባቸው ራሱ እናንተን የነካ ኢየሱስ እንዲነካቸው ብንጮህ፣ ለእናንተ የበራ ኢየሱስ እንዲበራላቸው። ወዳጆቼ ሆይ የማይለመድን ነገር አትልመዱ። የሚጮህ ነገር ላይ ጮህ። እንደ ሀገርም አሁን መቧደን አይጠቅም። አማራ፣ ኦሮሞ፣ ትግሬ በመባባል አንድንም አሁን በመጮህ ብቻ ነው የሚዳነው። ምንም አሁን ለአክቲቪስት አይመች የኛ ነገር። የሚተነትኑ ራሱ ግራ ገባቸው። ተንትነው ሲጨርሱ በሌላ አቅጣጫ ነው ታሪኩ የሚሄደው። የኢትዮጵያ ነገር በዚህ ተተንትኖ እንትን ከፍቶ ሼር አድርጉ ሰብስክራይብ አድርጉ ብለው ገብተው ሰብስክራይብ አድርገው ኦንላይን ብዙዎች ገብተው ተንትነው ኔክስት ሞርኒንግ ላይ ሌላ ነገር ነው አፕን ያደረገው። የኛ ነገር አሁን ለጊዜው ብቻ ነው የሚመቸው፣ ለሰው አይመችም። አሁን አይ ምንም የሚታየው ነገር የእግዚአብሔርን ፊት እንድንፈልግ ካልሆነ በስተቀር ወዳጆቼ ሆይ ነገሮቻችን ላይ የማንፈልገው ነገር እድሜ እየገዛ እንዲቀጥል ያደርጋል። 7 ላይ አታስቆሟትም ፍናናን፣ ካልሆነ ትፈለፍላለች፣ ካልሆነ ትወልዳለች። ሴቲቱ በጣም ነው የምትወልደው። የምታስቆሟት በመነሳት ወደ መቅደስ በመግባት ወደ እግዚአብሔር በመጮህ ጩኸቱን ማስቆም እንችላለን። ለጌታ ማጨብጨብ ትችላላችሁ።
ተስፋ አለ። ተስፋ አለ በሉ እስቲ አንድ ጊዜ ተስፋ። እዚህ ጋር የሚነካካው ልጅ ቢመጣ የት ነው ያለው? አጣሁት ባይኔ እኮ። ና የኔ ቆንጆ ና እስቲ። ልጄን ይመስላል ልጄን በኋላ ተዋወቃለሁ። እሺ አዎ ዝም ብለህ እስቲ ነካካው እስቲ ይነካካው። እሺ አዎ እግዚአብሔር ይባረክ። አንድ ጸሎት ጸልያለሁ። ሊቀጥል የማይገባው እንዲቆም፣ ሊመጣ የሚገባ የእግዚአብሔር ጣት ደግሞ በእኛ መካከል ላይ እንድትመጣ ማለት ከማንፈልገው ነገር ጋር አብረን እንዳንኖር በቃ እስከ መቼ አይደል ዳዊት እንደዚህ ነው ያለው። እስከ መቼ 5 እስከ መቼዎች አሉት። እስከ መቼ ትተወኛለህ? እስከ መቼ ትረሳኛለህ? እስከ መቼ ጠላቶቼ በእኔ ምክንያት ይጓደዳሉ? እስከ መቼስ ምክንያት እንምጣ? እስከ መቼስ ትካዜ ሁሉ ጊዜ ከኔ ጋር ይኖራል ይላል። እንዴት ከባድ ቃል ነው ትካዜ! እንዴት እስከ መቼ ከኔ ጋር ይኖራል? እንዴት ከዛ ለሞት እንዳልተኛ አይኖቼን አብራ። የእስከ መቼ ጥያቄን የፈለከው ቀን መልሰው፣ ግን ያ አይኖቼ ጠላቶቼ ደስ እንዳይላቸው የቤቴ ጥያቄን መልሰው የሆነ ቀን አሁን ግን አይኔን ክፈተው፣ ንቅ አንቃኝ፣ ትካዜ ላይ ቀስቅሰኝ፣ ምሬቴ ላይ ቀስቅሰኝ፣ ፊቴን ወደ አንተ። ይሄ በየዘመናቱ አባቶቻችን እንዲኖረው እዚህ ቅዱሱ መጽሐፍ ላይ ተጽፈዋል። ወዳጆች ሆይ በቃ እንደዚህ ነው ምላችሁ። እኔ እንጩህ እንጂ የሚሰማ የሚመልስ እግዚአብሔር ዛሬም በዙፋኑ ላይ አለ። እዛችሁ ጋር ታንኪ ኢየሱስ ያድናል። እስቲ ጮሃለሁ በለው አንዴ። ከማልፈልገው ነገር ጋር በሉ እስቲ እጃችሁን አንሱና አብሬ አልኖርም በሉ እስቲ። እጮሃለሁ አስወጣዋለሁ በሉ እስቲ። ሳራ በሉ እስቲ እስማኤልን ከቤት እንዳስወጣች እኔም ደግሞ አስወጣለሁ በሉ እስቲ። ሃሌሉያ! ምንድነው ይሄ ማለት እንዴ? አሁን ይስሐቅ የሚወለድ ይመስላል? አይመስልም። እስማኤል ድግ አለ። 13 ዓመት ሆነው እኮ ጥርስ አበቀለ። 28 ጥርስ አወጣ። እዛ ቤት ሆነው አልጋው ላይ ይዘላል፣ ሶፋው ላይ ይዘላል። ቤቱ የሱ መሰለ፣ ኪዳን የሱ መሰለ። ከ13 ዓመት በኋላ ራሱ ሲመጣ በዛ ሁሉ ዓመት ሳራ አንጀቷ አርሮ ቅጥል ብላ ነበር። ለምን? የኪዳኑ አልመጣማ። የኪዳኑ እስኪመጣ ቤቱ መሰለ እስማኤል። በቃ እዚህ ነው ቤት ያለ። አብርሃም ራሱ እዚህ ኑር በቃ ብሎት እንዳውም በቃ ትዝ ካላችሁ ከ13 ዓመት በኋላ መጥቶ እግዚአብሔር መልሶ ተገለጠለትና ትወልዳለህ ሲለው ወለድኩ። ይሄው ልጅ የወለድኩት እስማኤል በፊትህ በሆነ አለው። ይሄው በፊትህ እንካ ባርከው፣ እሱ ነው ኪዳን ስጠው ለሱ አለው። ኖ ከሳራ ነው የምትወልዱ አለው። አሁንም አዎ እየሰገደ በልቡ ሳቀ ይላል። ለምን ሳቀው? አሁን እኔ 100 ዓመት ከሞላኝ ሽማግሌ እኔስ እሺ ወንድ ተስፋ አለው መሰለኝ። እሷ አሁን 90 ዓመት ከሞላት ከሳራ አለኮ አምልኮ ላይ ነው እንደዚህ ያለው። ሁለቱም በየተራ ስቀዋል። በመጨረሻ ሲያምኑ ነው ነገር የተቀየረው። በኋላስ ይስሐቅ በመጣ ጊዜ አብርሃምን ጠራችሁ ይላል። እስማኤልን አስወጣ ስትለው አስወጣው። ያኔ መሯት አስወጥታ ነበረ። መልአኩ መንገድ ጠብቆ መልሶታል። ይስሐቅ ሲመጣ እንጂ የሚወጣው እስከዛ ጭቅጭቅ ይቀጥል ብሎ በኋላ ከዛ ሁሉ ዓመት በኋላ በአቁማዳ ምናምን አድርጎ በጠዋት ሸኛት። ያው መልአክ አገኛት ከ13 ዓመት በኋላ። አሁን ተመለሽ አላላትም። ይስሐቅ መጥቷል። በቃ ሂጂ አለ። እስማኤል ቤት እያሳደጋችሁ ያላችሁ ይስሐቅ አለ እና አትላመዱ ከእስማኤል። ይስሐቅ ሌላ ነው። በኢየሱስ ክርስቶስም የቆየ ጥያቄዎቻችሁን እግዚአብሔር ከቤታችሁ ያውጣላችሁ። ይሄ ጩኸት በላያችሁ ላይ እንዲሆን በቃ እንጩህ። እሺ እንጩህ። በቃ እንደዛ እናድርግ። እሺ መደበኛ ሰው አትሁኑ። እሺ በጣም ቀጥ ያለ ሰው አትሁኑ። እሺ ድንግጥ የሚል የሚያለቅስ የለህም በቃ የሚል በቃ እንዲህ ብቻ ነው የኛ ግን እንዲህ ብቻ ነው። አሁን እኛ ለንጥቀት እንመቻለን። አሁን ለንጥቀት እኮ አንመችም። በጣም ነው ከፍተኛ የፊት መጨማደድና እርጅና ተጫነን።
እና አንመችም። አሁን ራሱ እንትኑ መሬቱ ራሱ አይለቀንም ትንሽ ስለያዘን ራሱ ለመነጠቅ ራሱ ከዛ በፊት ትንሽ ተሐድሶ ቢመጣ እና ሪቫይቫል ነገር ቢሆን ነገ ስለማወራው ግን የሆነ ነገር ቢመጣ በቃ ያኔ ጥሩ ነው። እስከዛ ድረስ አይተወንም። እስከዛስ ተወደን እንቀጥላለን። እስከዛስ በቃ ደግሞ እግዚአብሔር አንድ ቀን ደግሞ ዘንበል ይላል። አንድ ጊዜ ያጋንንት ስንጸልይ አንዳንዶቹ ቶሎ ይወጣሉ። እነዚህ ጀሌዎቹ ቶሎ ነው የሚወጡት እና አለቃ ስለነበር መንፈሱ አልወጣልና እንዲ ቆይቷል ትንሽ እንዴ በቃ አልወጣም ማለት በቃ አልወጣም ማለት እንዴ እኔ ልውጣ እንዴ ታዲያ እሱ አልወጣም ምንድነው ማደርገው? ጎበዝ ነው እንጂ እንረዳዳ ምናምን አለ። ጸልያ ወጣ ባል ተውላ ወጣ በቃ እና እኔ ቁጭ አልኩ ደክሞ ማለት ነው እንትኑ ቢሮ ላይ ቁጭ ብለን ይለኛል ሸቃባው አይ መውጣት አይቀርም ትቼው ረጅም ሰዓት የእግዚአብሔርን ፊት ፈለኩ። የለህም ጌታ ሆይ በቃ ገላግለኝ እንጂ አላሳዝንህም። እኔ ገላግለኝ እሱ ይለፈልፋል ምናምን ይላል። ትቼው ምጨቀጭቀኝን ትቼው ስጸልይ ታወቀኝ። ፕሬዘንስ ሲመጣ ክርር ብሎ ጮኸ። ይሄንን እምላችሁ እኮ ከ6 ሰዓቶች በኋላ ረጅም ሰዓት አታውን በምግብ ጸሎት የምንተዳደር ምን መስል ሰዎች አንድ ያጓርቶ ሲወጣ ወይ ለካ እግዚአብሔርን ፊት መፈለግ ሌሎች እኛ ቤት እንዳይቆዩ ያደርጋቸዋል፣ እንዳይከርሙ ያደርጋቸዋል። በቃ በጣም ናቹራል ሆኖ እሺ፣ በጣም እውነተኛ ሆኖ እሺ፣ በጣም መልክ ላይ አትሰቃዩ፣ እውነተኛ ሆኖ በእውነት እግዚአብሔር ይጎበኘናል። ታምናላችሁ? በዚህ 3 ቀን እንደሚጎበኘን ቆመን እንጸልያለን። ሃሌሉያ